ሰላም ጤና ይስጥልኝ። በዛሬው ቪዲዮ የሴቶች ፈርታይል ዊንዶ እንዴት ካልኩሌት እንደሚደረግ እንመለከታለን። ይህን ቪዲዮ ከተመለከታችሁ በኋላ እርግዝና ማግኘት የምትፈልጉ ሴቶች መቼ ግንኙነት ማድረግ እንዳለባችሁ፣ እርግዝና የማትፈልጉ ሴቶች ደግሞ መቼ ግንኙነት ማድረግ እንደሌለባችሁ ስለምትማሩ ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ እንድትከታተሉ እንጋብዛለን። ፍጹም መሬ ይባላለሁ። የአዲስ ቻፕተር ፈርቲሊቲ ሀብ ፒኤልሲ መስራችና ማኔጂንግ ዳይሬክተር። የሴት ልጅ አቨሬጅ ሚኒስትሬሽን ሌንግዟ ወይም ደግሞ የሚኒስትሬሽን ሳይክሉ ሌንግዝ 28 ቀን ነው በአቨሬጅ የሚወሰደው። ነገር ግን ከ21 ቀን እስከ 35 ቀን ኖርማል የሴት ልጅ የሚኒስትሬሽን ሌንግዝ ነው። አቨሬጁ 28 ቀን ነው የሚሆነው ማለት ነው። ስለዚህ አንዲት ሴት በእነዚህ መሃል ሚኒስትሬሽን ፔሪዷን ካየች ኖርማል ሌንግዝ ውስጥ ነው ያለችው ማለት ነው። የሆነ ጊዜ ላይ 26 ሊሆን ይችላል፣ የሆነ ጊዜ ላይ 32 ሊሆን ይችላል፣ የሆነ ጊዜ ላይ 28 ሊሆን ይችላል። ስለዚህ በእነዚህ ሌንግዝ መሃል ሚኒስትሬሽን ፔሪዮዷን እስካየች ድረስ ኖርማል ሳይክል ሌንግዝ ውስጥ ነው ያለችው ማለት ነው። ከ21 በታች ከሆነ ወይም ደግሞ ከ35 በላይ ከሆነ ግን የሳይክል ሌንግዙ ችግር ሊኖር ስለሚችል ዶክተር ማየት ይጠበቅባታል ማለት ነው። ስለዚህ አንዲት ሴት መቼ ኦቭሌት ማድረግ እንዳለባት የኦቭሌሽን ቀኗን ማወቅ ይኖርባታል። እንቁላል ከኦቫሪ ለፈርቲላይዜሽን የሚለቀቅበት ቀን ማለት ነው። እንዲሁም ደግሞ የሳይክል ሌንግዟን ማወቅ ይኖርባታል። የሳይክል ሌንግዟን የምታውቅበት መንገድ ምንድነው? ለመጨረሻ ጊዜ ፔሪድ ያየችበት ቀን አንስቶ የሚቀጥለው ፔሪድ እስከምታይበት ቀን በፊት እስካለው ቀን ድረስ ነው ማለት ነው። የሳይክል ሌንግዝ ማለት ብዙ ጊዜ ሚስኮንሰፕሽን አለ። የሳይክል ሌንግዝ ሲባል ደም የሚፈስበት 3 እስከ 4 እስከ 5 ቀን ያለው አይደለም። የሳይክል ሌንግዝ ማለት በሁለት ሚኒስትሬሽን ሳይክሎች መሃል ያሉ ቀናቶች ናቸው። ይሄም ማለት በዚህኛው ጊዜ ወይም ደግሞ በባለፈው ሚኒስትሬሽን ፔሪድ የጀመረበት ቀን እስከሚቀጥለው ፔሪድ ከመጀመሩ በፊት እስካለው ቀን ድረስ ያለው የሚኒስትሬሽን ሌንግዝ ተብሎ ይቆጠራል ማለት ነው። ስለዚህ በምሳሌ እንመልከት። ለምሳሌ ይቺ ሴት ፔሪዷን ያየችው ይሄ ወር ሚያዝያ ወር ቢሆን ይቺ ሴት ፔሪዷ የጀመረው ሚያዝያ ወር ላይ ሚያዝያ 4 ቢሆን ሚያዝያ 4 አንደኛ ቀን፣ ሚያዝያ 5 ሁለተኛ ቀን፣ ሚያዝያ 6 ሶስተኛ ቀን፣ ሚያዝያ 7 አራተኛ ቀን። እነኚህ ምናልባት ሊድ ያደረገችበት ወይም ደግሞ የፈሰሰባት የወር አበባ ያየችባት ቀናቶች ሊሆኑ ይችላሉ። ቀጣይ የወር አበባ ምናልባት ሚያዝያ 29 ከሆነ ያየችው የሳይክል ሌንግዟ ምን ያህል ነው የሚለውን እንቆጥራለን ማለት ነው። ስለዚህ የመጀመሪያ ቀን ፔሪድ ያየችበት ቀን ጀምሮ አንድ ቀን ልና 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 ይሄ ቀጣይ ፔሪድ ያየችበት ቀን የጀመረችበት ቀን ስለሆነ ማለት ነው። ስለዚህ በዚህ ሚያዝያ 29 ሁለተኛውን ፔሪድ ያየችበት ቀን ነው ማለት ነው። ስለዚህ ይሄን እነዚህን ቀናቶች እንቆጥርና የሚኒስትሬሽን ሳይክሏን እናገኛለን ማለት ነው። በአራት ነው የጀመረችው። ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 ስለዚህ የዚህ ሴት የሳይክል ሌንግዟ 25 ቀን ነው ማለት ነው። ስለዚህ ይሄንን ካወቅን በኋላ መቼ ነው ኦቭሌት የምታደርገው እቺ ሴት? ኦቭሌሽን ቀን እንዴት ነው የሚታወቀው? ቀጣይ ፔሪድ ከሚመጣበት ቀን 14 ቀን በመቀነስ የኦቭሌሽን ቀን ይታወቃል ማለት ነው። ስለዚህ የዚችን ሴት እንመልከት። እቺ ሴት አሁን የሳይክል ሌንግዟ 25 ቀን ነው። ስለዚህ የኦቭሌሽን ቀኗን ለማወቅ 25 ሲቀነስ 14 11 ነው ማለት ነው። በ11ኛው ቀን ኦቭሌት ታደርጋለች ማለት ነው። በ11ኛው ቀን ማለት ሚያዝያ 14 ማለት ነው። ሚያዝያ 14 ኦቭሌት ታደርጋለች ማለት ነው። ነገር ግን ይሄ ኦቭሌት የሚደረግበት ቀን አንድ ቀን ነው ብሎ ማስቀመጥ አኪዩሬት ስለማይሆን ፕላስ ኦር ማይነስ እናስቀምጣለን ማለት ነው። ፕላስ ኦር ማይነስ እናስቀምጣለን ማለት ነው። ስለዚህ 11ኛው ቀን ከሆነ ፕላስ ኦር ማይነስ ወደዚህ 12 ወደዚህ 13 ወደዚህ 10 ወደዚህ 9 እናስቀምጣለን ማለት ነው። ስለዚህ እነዚህ ፕሪሳይስ ኦቭሌት የሚያደርጉባቸው ቀኖች ፕሪሳይስሊ እነዚህን ይመስላሉ ማለት ነው። በ11 ነው ካልኩሌት ያደረግነው፣ ግን ፕላስ ኦር ማይነስ 2 ቀን ስለምናደርግ ምክንያቱም ሁልጊዜ በዛኛው ቀን ላይ መጣ ይችላል ማለት ነው። አንድ ቀን ፕላስ ሊሆን ይችላል፣ 2 ቀን ፕላስ ሊሆን ይችላል፣ አንድ ቀን ማይነስ ሊሆን ይችላል፣ አንድ ቀን 2 ቀን ማይነስ ሊሆን ይችላል። ስለዚህ ፕላስ ኦር ማይነስ አድርገን እነዚህን ቀኖች እንጨምራለን ማለት ነው። እዚህ ላይ ሌላ ማስተዋል ያለብን ነገር ፈርቲላይዜሽን ሲካሄድ የሴቷ እንቁላል 24 ሰዓት ነው ማክሲመም ሊቆይ የሚችለው። የወንድ ስፐርም ግን ከ3 እስከ 5 ቀን ሊቆይ ይችላል። ውስጥ ከገባ በኋላ ማህፀን ውስጥ ከገባ በኋላ ዩትረስ ውስጥ ወይ ፋሎፒያን ቲዩብ ላይ ከ3 እስከ 5 ቀን ሊቆይ ይችላል። ስለዚህ ሴቷ ዛሬ ኦቭሌት ብታደርግም ቀድሞ የተለቀቀ ስፐርም ካለ እስከ 5 ቀን ድረስ ጽንስ የመፈጠር ቻንስ ይኖረዋል ማለት ነው። ስለዚህ እዚህ ላይ ፕላስ 5 ቀን እንጨምራለን ማለት ነው።
ፈርታይል ዊንዶ ለማወቅ ማለት ነው። 5 ቀን ስንጨምር ከ9 ይሄ 9ኛው ቀን ነው። 1 2 3 4 5 እዚህ ጋር ይሆናል ማለት ነው። ስለዚህ የዚህ ሴት ፈርታይል ዊንዶዋ ከዚህ ጀምሮ እስከ 13ኛው ቀን ድረስ ማለት ነው። 13ኛው ቀን እነዚህ ቀናቶች የዚህ ሴት ፈርታይል ዊንዶዎች ናቸው ማለት ነው። ስለዚህ በእነዚህ ጊዜያቶች ላይ ግንኙነት ካደረገች ሞስት ፕሮባብሊ ጽንስ የመፈጠር ቻንሱ ሃይ ነው ማለት ነው። ጽንስ እንዳይፈጠር የምትፈልግ ከሆነ ደግሞ በእነዚህ ጊዜያቶች ግንኙነት ማድረግ አይኖርባትም። እርግዝና ከፈለገች ደግሞ በእነዚህ ጊዜያቶች ግንኙነት እንድታረግ ትመከራለች ማለት ነው። እንግዲህ በዚህ መሰረት ነው ፈርታይል ዊንዶ ካልኩሌት የሚደረገው። ስለዚህ መጀመሪያ የምታደርጉት ምን ያህል ሳይክል ሌንግዝ እንዳላችሁ እኔ ባሳየሁት መሰረት ካልኩሌት ታደርጋላችሁ። ከዛ በኋላ ኦቭዩሌሽን ዴቱን ከሰራችሁ በኋላ ፕላስ ኦር ማይነስ 2 ታደርጋላችሁ አኪዩሬት ለመሆን። ከዛ በኋላ የወንድ ስፐርም ከ3 እስከ 5 ቀን ሊቆይ ስለሚችል 5 ቀን ከፊት ትጨምሩበትና እነዚህን ቀናቶች ፈርታይል ዊንዶአችሁ አድርጋችሁ ትወስዳላችሁ ማለት ነው። ምናልባት አንዳንድ ሴቶች የወር አበባ ቀናችሁ የተዘበራረቀ ሊሆን ይችላል። አቨሬጁን መውሰድ ትችላላችሁ። 26 ቀን፣ 27 ቀን፣ 28 ቀን ከሆነ ሌንግዙ አቨሬጁን ወስዳችሁ በዛ ካልኩሌት ማድረግ ትችላላችሁ ማለት ነው። ኦቭዩሌት የምታደርጉበትን ቀን ግን ሁልጊዜ ማስታወስ ያለባችሁ አኪዩሬት ስለማይሆን ፕላስ ኦር ማይነስ 2 ሊሆን ይችላል። የስፐርምንም የሚቆይበትን ጊዜ ፕላስ 5 አድርጋችሁ ካልኩሌት ማድረግ ይኖርባቸዋል ማለት ነው። እንግዲህ እንደዚህ አይነት ጠቃሚ የፈርቲሊቲ እና ኢንፈርቲሊቲ ቪዲዮዎች እንዲደርሳችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ፍጹም በሬ ነበር ከአዲስ ቻፕተር ፈርቲሊቲ ሄር። እናመሰግናለን። በቀጣይ ቪዲዮ እንገናኛለን።